ነዳጅ ለአጠቃላይ የዋጋ ግሽበት ከ7 በመቶ በላይ ክብደት የሚሰጠው አይደለም። ለምን ቢባል 85 በመቶ የሚሆነው የኢትዮጵያ ሕዝብ በእግሩ ነው የሚኳትነው። ከነዳጅ ጋር ትስስር የለውም። ነዳጅ በትልቁ የሚጎዳን ከተማ ውስጥ ያለነው ሰዎችን እንጂ አብዛኛው ሰው ጭነትም ሲያመላልስ በአህያ በበቅሎ ነው። ራሱም ሲጓዝ በአብዛኛው በእግሩ ነው። በዚህ ምክንያት ከነዳጅ ጋር ቀጥተኛ ተያያዥነት የለውም አብዛኛው የገጠር ሕዝብ። የከተማው ሕዝብ ግን ምግብም ሲያበስል ሲንቀሳቀስም ጭነት ሲያጓጉዝም ከነዳጅ ጋር በቀጥታ የተያያዘ ነው። ስለዚህ የከተማው ሕዝብ ላይ ተጽዕኖ ቀላል አይደለም።